አይፎን ያሉኑ ስልኮች በሙሉ ቫዝሊን ናቸው ኬትም ተብለው ሂማኔርና አይፎን ይከፈልለታል ቆሽሿል ይሉኛል ግማሽ ላይ ታቋርጠሽ ትውጪ እንደማም ሌላ ነጭ ይገባል ቫዝሊን ትላቸዋለና ቫዝሊን የሚባሉ ስልኮች የትኞቹ ናቸው አንዳንዴ በጣም ቆንጆነት ጥሩ አይደለም ለምን በቃ ታላ ሁሉም ኩክ አታረግም እሱን ትይዋለሁ እኔ ራሴ ስለማረጋ አንተ ነው ታበስልላት ድፍረት ብቻ እንደ መንሱር ጀማል ያረግሻል ሰላም እንዴት ናችሁ የኔ ተወዳጆች ቤተየሽ ላይ ነው ያላችሁት ቤተየሽ ላይ የተለያዩ ፕሮግራሞችን አቀርብላችኋለሁ ብያችኋለሁ ከነሱ መካከል ደግሞ የኔ እንግዳ የሚል ዝግጅት አለን እሱን ደግሞ የመጀመሪያ እንግዳችን ያደረግነው በጣም ጠንካራ ወጣት ለብዙዎች ተምሳሌት መሆን የሚችል ቲክቶክ ክሬቲቭ አዋርድ 2 አዋርዶችን የወሰደ ልዩ የሆነ እንግዳ ይዘላችሁ መጥቻለሁ ወደሱ ሄዳለሁ ተከተሉኝ እስከዛ ሰብስክራይብ አድርጉ እንግዲህ እንደነገርኳችሁ ወደ እንግዳዬ እየደረስኩ ነው እንግዳችን ማን ይመስላችኋል ገምቱ ብያችኋለሁ ሱቁ እየደረስኩ ነው እዚህ ደግሞ አንድ ፌመስ ሰው አለ ሶፊ እንዴት ነህ ሰላም ነው ወይ ደህና ነህ እንኳን ደህና ጠበከን ቤትህን ዛሬ አየሁት እንዴት ነው በጣም ቆንጆ ነው አይደል እንደዝናው ነው እንደዝናው ነው በጣም ደስ ይል ኮመንት በጣም ነው የሚያምረው በጣም ዛሬ እናስተናግድሻለን ባግባቡ ስልክሽን ትቀይሪያለሽ ሰጠኛለህ ቻሌንጅ በረጅም ጊዜ ክፍያ እሺ እና ቆበል እናወራ ወይስ እንዴት ነው እንቀመጥ እሺ ያዘጋጀውታል እንግዲህ ተመልካቾቼ መግቢያ ላይ እንደነገርኳችሁ ዛሬ ትልቅ እንግዳ ነው ይዤላችሁ የመጣሁት የመጀመሪያው የኔ እንግዳችን ሶፊ ነው አይ እንዴት ነሽ እንኳን ደህና መጣችሁ እንኳን ደህና ቆየን ሰላም ነው አለን እግዚአብሔር ይመስገን የመጀመሪያ እንግዳችን ነው ያ እንዴት ነህ እንግዲህ አቀባበሉን እናያለን በኮሜንት ሴክሽን በኮሜንት እናያለን በጣም ብዙ ሰው ስለሚወድ ነው እኔም ካንተ የጀመርኩት ቴንክ ዩ ስራ እንዴት ነው አሪፍ ነው ምን ማለት የተንቀሳቀስ እናንተ ቆማችሁ ሸጠን ቅድም በደንብ እየሸጣችሁ ነው እኔ ገድለኝ ቻሌንጅ ልጀምር ተመስገን ስንት ቪዲዮ ምናምን ስለንተ ላይክ የማመልጥበት መንገድ አለኝ እንደሱ አይነት ጥያቄ ስጠይቅ 0 ላይክ ካገኘ በ12 ሰዓት ውስጥ የፈለጋችሁት እንላለን አበሻው ደግሞ ላይክ የሚያደርግ አስቸጋሪና በየቦታው እንደዛ ስትጠይቂ 100 ሚሊዮን አትልም ላይክ 100 ሚሊዮንማ ፖፑሌሽናችን ነው ለነገሩ ይሞላል ስልክ የለንም እንጂ አይገዙም እንጂ አይገዙም እንዴት ነው ከባድ ነው እኮ ያው ለሁሉም ሰው አይደለም ግን ያው አለ ዲማንድ በጣም አለው እና እዚህ ከሚያቀርቡት ሰዎች አንፃር በጣም ብዙ እንትን አለው አንሸፍነውም ያለውን ፍላጎት በጣም ትንሽ ነጋዴ ነው ያለው ከፈላጊው አንፃር በጣም እንደወጣ አይፎን ሁሉም ሰው ነው መቀየር የሚፈልገው የሚፈልገው ጥቂት ሰው ነው ግን የሚቀየረው ጥቂት ሰው ፍላጎቱ ብዙ ሰው ይፈልጋል የሚቀይረው ግን ጥቂት ሰው ለኔ አራር እንዴ ያንቺ ስልክ ስንት ነው 16 እንዴ በጣም አሪፍ ነው እንዴ ሆነሻል ከ17 እኮ ነው ያለው አንድ እኔ ደግሞ በቃ ቀጣይ ነው አፕግሬድ ምን ያህል ጊዜ ሆነ ያስካይሽ እንደወጣ እንዳንቺ እንግዲህ አቅም ያላቸው ሰዎች ቶሎ ይቀያል ሀብታም ሰዎች እንግዲህ ሶፊ ጠንካራ ነጋዴዎች ውስጥ አንዱ ነህ እኛም እንግዳ አድርገን ስንመርጥ በጣም ለብዙዎች ተምሳሌት ነህ ነጋዴነት ብቻ ሳይሆን ባክግራውንድ ቆይ አንድ ነገር ረሳው እኮ ለዚህ ኮራ ምን ክሬተርም ነው ለዛ ነው እኮ የኔ ነው ሁለት ጊዜ ተዘጋጀ ሁለቱን ማን ተወሰድከው 3 ጊዜ ተዘጋጀ አይ ቲንክ የዛን ጊዜ ብዙም አክቲቭ አልነበርኩም የመጀመሪያው ላይ ሁለተኛውንና ሶስተኛውን አሸንፋለሁ አራተኛውንም አሸንፋለሁ ካንቶች ማለት ነው ማን ኦኬ አሉ ጎበዝ ኮንተንት ክሬተሮች አሉ እንግዲህ ባክግራውንድ ያልኩ ብዙዎቻችን ፈሪዎች ነን አይደለ ከሆነ ምቾት ወተን ሌላ ሀስል ውስጥ መግባት አንፈልግም
ሶፊ እንደዛ ነው። ዲፔንድ ያደርጋል። እኔ ያው ኮምፈርት ዞኔ እንደማንኛውም ሰው ወደዋለሁ። ኮምፈርት ዞኔ ውስጥ መሆን ደስ ይለኛል። ግን አንዳንድ ጊዜ ኑሮ ያስገድድሻል እና አንቺ በፈለግሽው መንገድ ሳይሆን ግዴታ አጀስት ማድረግ አለብሽ። በቃ ለሰራውንዲንግሽ ስራ የሚያስገድድሽ ነገር ካለና አጀስት እያደረኩኝ ብዙ ነገር ውስጥ ገብቼ ወጥቻለሁ ምናምን ነገር እና ከሞላ ጎደል እንግዲህ ብዙ አይነት ነገር አይተናል። ይሄ ሰፈር ልጅ ነው። የት የተወለድከው? ጨርቆስ ልጅ ነኝ። ጨርቆስ ልጅ ሰፈር ልጅ ነኝ። ያው ግን አክቹሊ ጨርቆስ ሳይሆን ያው ጨርቆስ ነው፣ ግን መሿለኪያ የሚባል ሰፈር ታውቂያለሽ አይደለ? ከየድሮ እምቧይ መስክ ነው የሚባለው ቦሊንግ መጫወቻ የመጀመሪያው ነበር። ከገነት ሆቴል ነበር፣ እኛ ሰፈር ነበር፣ አላስታውስም። ግን አይ ቲንክ እኔ የማውቀው ቦሊንግ እዛ ነው። ቦሊንግ መጫወቻውን ታውቂዋለሽ? 15 ቀበሌ ጀርባ ብቻ 15 ቀበሌ ልጅ ነኝ። መልካም። እንዴት ነበር አስተዳደግ? ከዛ እያልን ልንመጣ ነው። አስተዳደግ አሪፍ ነበር። እዛ ያው እንግዲህ አስተዳደግ እንግዲህ እንደሚባለው ነው። ሰው ትንሽ እንትን ይለዋል፣ የሆነ ጌቶ ነገር ያደርጓል፣ ትንሽ መንደራይዝድ ነገር ያደርጉብናል። ግን ለኛ በጣም ፐርፌክት ነበረ። ኤኒ ቻይልድ በእንደዚህ አይነት መንገድ ውስጥ ቢያድግ ብዬ ሰጀስት በማድረግበት አይነት አስተዳደግ ነው ያደግነው። በጣም ፍሪ ነበርን፣ በጣም ደስተኛ ነበርን። ያው ፋይናንሻሊ ምናምን ነገር ባይኖረንም ማየት ያለብን ኤክስፒሪየንስ ማድረግ ያለብን ነገር አድርገናል እና ቻይልድሁድን በምንም ሪፕሌስ ማድረግ አልፈልግም። ሌላ ቦታ ባድግ ሌላ ቦታ እንደዚህ ምናምን የሚል አይነት ነገር የለኝም። በጣም ደስተኛ የሆነ ለቻይልድሁድ ነበር። ትክክለኛ ቲፒካሊ አበሻ ቻይልድሁድ ነው፣ ግን ደስተኛ ነው። መልካም። የትምህርት ባክግራውንድስ? እንግዲህ አስተማሪ ነበርክና ባክግራውንዱ ቆንጆ ቢሆን ነው ወደ አስተማሪ። አስተማሪነቱ እንዴት መሰለሽ የሆንኩት የሆነ ሰዓት ላይ በቃ ወደ ቻይና ለመሄድ ምናምን ወሰን ግሩፕ ኦፍ ፍሬንድስ ብቻዬን አይደለም የሄድኩት፣ ሁላ 3 ነበር። ከዛ ሄደን ከዛ አይ ዶንት ኖ ዋይ ቻይና አይ ቲንክ ከግሩፓችን ውስጥ አንድ ልጅ መጀመሪያ ሄዳ 1 አመት ተምራ መጣ ነበር። ከዛ ኮንቪንስ አደረገችን። አረ ይሄ ስራ ከጀመርን በኋላ ከዛ ኮንቪንስ አደረገችንና ሄድን። እኔ አሁን ሁለተኛ ሌላ ሀገር ቢሄድ ለራሴ የወሰንኩት ነገር እንግሊሽ ስፒኪንግ ሀገር ካልሆነ አልሄድም። እንግሊሽ የሚወራበት ሀገር ካልሆነ መሄድ አልፈልግም። ቻይና እንደዚህ ያስባለኝ ነገር ቻይና ብቸኛ የስራ እድል የነበሩት ጥቂት ነገሮች ናቸው። ወይ እንግሊሽ አስተማሪ ትሆኛለሽ፣ ወይ የሆነ ዴኬር ቦታ የሚሰሩ ልጆች አሉ ሴቶች ምናምን፣ ከህፃናት ጋር ሪሌትድ ነገር ነው። የስራ ኦፖርቹኒቲ እንትንሽ ጠባብ ነው። ሶ ማሳካት አለብሽ ግዴታ። ሶ ቀደም እንዳልኩሽ ግዴታ የሆነ አጀስት አደረጋለሽ በዙሪያሽ። በቃ አጀስት አደረግን ምናምን ነገር። ሁላችንም ቲቺንግ ላይ ነው የምንረባረበው። ፎሬነር ደግሞ ሲሆን እዛ አይ ቲንክ ወላጆች ሞር ይከፍላሉ መሰለኝ። የውጭ ዜጋ ሲያስተምር ልጃቸውን ምናምን ነገር ፋንሲ ትምህርት ቤት ነው ይባላል። 3 አመት ምናምን አስተምሬያለሁ እዛ ቻይና። የምርህን ነው? እኔ እኮ ኢትዮጵያ ውስጥ ነበር እንደውም የመሰለኝ። የምርሽን ነው? ቴሶል የሚባል የሆነ ኳሊፊኬሽን ኤግዛም አለ የምንፈተነው። እሱን ተፈትኜ ኳሊፋይድ ሆኜ ሰከንድ ላንጉዌጅ አድርገው እንግሊሽን ለሚማሩ ሰዎች ቲቺንግ ማለት ነው ማስተማር እንትን አለው ትሬኒንግ ነገር አለ። ትሬኒንግ ምናምን ወሰድን። ልክ እንደ ምን ብዬ ልንገርሽ አይቴምኤልኤስ ካልኩኝ በጣም ዶክተር አይደለሁም እኔ፣ ግን በቃ ኳሊፊኬሽን ኤግዛሞች አሉ። ኳሊፊኬሽን ኤግዛሙን ወሰድን፣ ፓስ አደረግን። ይሄን ሁላ የምናደርገው ከዚህ ተዘጋጅተንበት ሄደን እንዳይመስልሽ፣ እዛው ነው፣ ፍሪ ስታይል ነው በቃ። ቻይና ከደረሳችሁ በኋላ እዛው እንዲህ ያስፈልጋል ተብሏል። እንደዚያ ከዛ አጀስት ታደርጊያለሽ፣ የምር አጀስት ታደርጊያለሽ ምናምን ህይወትሽን ትቀጥያለሽ። ከዛ አሪፍ ህይወት ነበር። ድፍረት ነው የሚያስፈልገው አይደል? አንዳንድ ድፍረትም እድልም አለ። አንዳንድ ጊዜ ገባሽ፣ ድፍረት ብቻ እንደ መንሱር ጀማል ያደርግሻል። ድፍረት ብቻ ሲሆን ትታሰሪያለሽ እና እድልም አለ። ያስፈልጋል፣ የተወሰነ ነገር ያስፈልጋል። ካራክተር፣ ፐርሰናሊቲ ምናምን ያስፈልጋል። ከዛስ ቻይና ክፍያው አሪፍ አልነበረም? ኧረ በጣም ቆንጆ ነበር። የመጀመሪያ ደሞዜን በ11000 ዩዋን ነው የተቀጠርኩት። 11000 ዩዋን ማለት ኮምፔር ቱ አሁን የዛ ሰዓት የዛሬ እንግዲህ አሁን እኔ ከመጣሁ እንኳን ኦልሞስት 5 አመት ሊሞላኝ ነው ሴፕቴምበር ላይ ምናምን። የዛን ጊዜ 11000 ዩዋን ማለት እንደሄድኩኝ አካባቢ በእኛ 8 ብር በ7 ብር ምናምን ነገር ነው። 100 ምናምን ሺህ ብር ነበረ ደሞዝ። ብዙ ነው ግን አኗኗሩ በዛው አይ አሁን ለምሳሌ 10% 15% ነው ሬንት የምከፍለው። 1 ቤድሩም አፓርትመንት ነበረች 1500 ዩዋን ነበረ ኪራይ የምከፍለው። የቀረውን እንጨስበታለን። በጣም ሪላክስ የሆነ እንትን መኪና ነበረኝ።
ቻይና ሼቪ ነበረችኝ አንድ ቀይ ሼቭሮሌት በጣም ፈታ ብለን ነው የኖርነው። ተማሪዎች ስለሆኑ አብዛኞቹ እኔ በወርክ ቪዛ ነበር የሄድኩት ቲቺንጉን አስበን ስለሄድን ስለነበረ ጎርባቸው ነበር መኪና በመኪና ክላክስ አስደረገኝ ባስ ተጠቃሚ ምናምን ነገር ይልሽ እንዴ ደፍረ መጣህ? አሁን በጣም ደስ የሚል ምቾት ያለው ነው። ውጭ ሀገር መባል ራሱ ዲያስፖራ እኮ ነህ አንተ። አዎ ግን እንዴት መሰለሽ እኔ እንዴት አድርጌ ኤክስፕሌን እንደማደርገው አላውቅም። የሆነ የትም ሀገር ነው ባይ ዘ ወይ አሜሪካንም እንደዛ ነው ይባላል። የሆነ ገንዘብ ሜክ ታደርጊያለሽ ከዛ በቃ በእጅ አዙር ይቀበሉሻል። ብቻ የሆነ ዳይሬክሽን የለውም ህይወትሽ ገባሽ ወይ የሆነ በጣም ይሄ ያላ ሰግጠሽ ምናምን ካልሰራሽ በስተቀር ምናምን በዚህ በኩል የሰጡሽን በዚህ ይቀበሉሻል። በቃ ቢሆነ ነገር ታውጫለሽ አይቀርም። አገኘው ስትል መልሰህ ለነሱ ተሰጣቸዋለህ። የከተማ ልጅ ምናምን የጨርቆስ ልጅ ምናምን ስትሆኚ ደግሞ በቃ ብዙም እንዲህ ነገር አይደለሽም ገባሽ ፈታ ነው በቃ ላለውም የሌለውም ምናምን ታካፊያለሽ። በቃ ብቻ የሆነ ምንም 3 አመት ምናምን ምንም ነገር እንትን አላልኩም ኤክሰፕት ኤክስፒሪየንስ በምንም አልተካውም። እሱ አሪፍ ኤክስፒሪየንስ ነው የሆነኝ ህይወት ላይ በጣም ብዙ ነገር በቃ እንዳልፈራ ቅጥርንም አቮይድ ማድረግ የፈለኩት ከዛ በኋላ ነው። ሁለተኛ አልቀጠርም ብዬም ጭንቅላቴ ሜንታሊቲ የተቀየረው ከዛ በኋላ ነው። ሶ ትርፌሱ ነበር እንጂ ስንት አመት ነው ያስተማርከው? 3 አመት 3 አመት ህጻናቶች ምናምን አሉኝ ማስተምራቸው ዴኬርማ ምንም እኮ ያቁም እነሱ ምን ነው ይማሩት እነዚህ የማያውቁም አይደው ማስተምራቸው ልጆች K1 K2 K3 ምናምን የሚባል ክላስ አለ። K1 ማለት የመጀመሪያ ነው 4 አመት 5 አመት ነው እግዚአብሔር ያስተማርሻቸው ቀጥ ብለው ይወጣሉ ጭቆቹ። አረ ትምህርት ነው ምናምን ብለሽ ትመልሻለሽ ይወጣሉ ምናምን የማያውቁም። ሬሲዝም አለ አይ ቲንክ ሬሲዝም የምታስተምሪው ነገርም አይደለም ገባሽ በቃ በተፈጥሮ ሬሲስት ናቸው ማለት ጥቁር አይተው ስለማያውቁ ምናምን ነገር ዴሞ ክላስ አለ። የመጀመሪያ ፓረንት ሳይን ከማረጉ በፊት ከመፈረሙ በፊት ታሳያለሽ እንዴት እንደምናስተምር ዴሞ ክላስ አለ። በቃ ጥቁር አስተማሪ ምናምን ሲያዩ የሚያለቅሱ አሉ፣ ይደብራቸዋል፣ ቆሽሿል ይሉኛል። ትንሽ ቻይንኛ ምናምን ሰማለሁ እና ቆሽሿል ኢዝ ደርቲ ምናምን ይሉሻል። አያውቁም ህጻናቶች ናቸው እኮ በጣም። ከዛ ዩሮፒያን አስተማሪዎች አሉ ይቀየር ምናምን ይባላል። ዴሞ ክላስ ግማሽ ላይ ታቋርጠሽ ትውጪ እንደምናምን ሌላ ነጭ ይገባል። ይደብራል ይሄ ነገር። ግን ያው ብዙ ነገር ትማሪያለሽ ገባሽ በቃ ያን ትምህርት ነው ለይሰን። ከዛ የሆነ ሰዓት ላይ ዩ አንደርስታንድ በቃ ኢትስ ጀስት ካልቸራቸው ምናቸውም ስለሚለይ ምናምን ነገር ትሬን ስቴሽን ውስጥ ምናምን ጸጉርሽ ምናምን ይገርማቸዋል ይነኩሻል ምናምን ሻከረ ስለሚል እነሱ በጣም ሉጫ ነው እና ብዙ ደግሞ ፎሪነር የለም። እኔም የነበርኩበት ከተማ ሻንሃይ ጓንጆ ምናምን የሚባሉት ከተማዎች ፎሪነሮች ስላለ ሶሳይቲው ኤክስፖዝድ ነው። ጥቁር ያውቃል ምናምን they know how to like bother አያረጉሽም ብዙ ምናምን ነገር ዲስታንሳቸውን ይጠብቃሉ ምናምን። አንዳንድ ከተማ ደግሞ ፎሪነር የሌለበት ከተማ ደግሞ በቃ ይዋርቅባቸዋል ምናምን ይገርማቸዋል ስቴር ያደርጋሉ ስልክ እንደዚህ ምናምን ብለ ያነሱሻል እንደዚህ ብለ ስትጉድ ያዩት እግዚአብሔር ብርቀን ይወንከው ከዛ ተለምጃለሽ ግደቅ ከዛ ለመድኩት ምንም አልመሰለኝም። የሆነ ሰዓት በኋላ እንዲህ ምናምን እላቸዋለሁ ሲያነሱኝ ምናምን በቃ ከዛስ እንዴት ዲሳይድ አድርገህ ወደ ኢትዮጵያ መጣ? በቃ I had to come because like ምንም አላገባሁም እንደዚህ አይነት ኦፖርቹኒቲ የለም። አብረውሽ የሚኖሩ ሰዎች ነገ መልሰሽ አታያቸውም። አሁን በጣም የቅርብ የምምላቸው ጓደኞች አሁን በቃ it's been so long ካወራን ራሱ ገባሽ አሳይለም ጠይቀሽ የምትኖሪበትም ሀገር ፐርማነንትሊ ስላልሆነ ምናምን በቃ ህይወትሽ ዳይሬክሽን አይኖረውም ገባሽ። አትሊስት ዝም ብለሽ አግብተሽ ፋሚሊ መስርተሽ የሆነ አሳይለም ጠይቀሽ እዛ ፐርማነንትሊ የምትኖሪ ቤት የምትገዢ ምናምን ቢሆንሽ all these things are ቻይና ውስጥ አይቻልም። ቤት መግዛት አትችይም። ለምሳሌ ፎሪነር ሄዶ ቤት መግዛት አይችልም። ሲቲዝን አትሆኝም። አሳይለም ብትጠይቂ እንደዚህ ፖለቲካል ሪፊውጂ ነኝ ትራንስጀንደር ነኝ ሀገር ይገሉኛል ምናምን ብታይ አይሰሙሽም ያባሩሻል ገባሽ። እና በቃ ምንም የሥራ ፍቃድ ነው እንጂ የሚሰጥህ ወርክ ፐርሚት ነው እንጂ የሚሰጥሽ ቋሚ ኑሮ መኖር አትችይም። ስለዚህ በቃ እድሜያችን የቆሰው ስለነበረ ከዛ በፊት ኢትዮጵያ ስራ ነበረ ቻይና ተመለስኩ። ንግድ ባንክ ሰርቻለሁ። ዳንጎቴ ሲሜንት ፕላንት ሰርቻለሁ። ወረዝ አንድ አርት ሜታል የሚባል ድርጅት ሰርቻለሁ ምናምን ሰርቻለሁ። በጣም ብዙ ነበር የመሰልከኝ። ኧረ ምንድነው የምትለኝ ሆስታችሁ አይ ሼማው ያለች
እንግዳ ተቀባይ ነን። አይ እንደዛ ነው የመሰለኝ ባክግራውንድ የትምህርት እንትን አይ የተወሰነ አጫጭር ጊዜ ነው። ንግድ ባንክ እንደዛው 3 አመት ምናምን ሰርቻለሁ። ዳንጎቴ ሲሜንት ፕላንት 2 አመት ፕሮጀክት ላይ የሰራሁት ምርት ከመጀመሩ በፊት ኮንስትራክሽን ላይ ነው የሰራነው፣ ግንባታ ላይ ማለት ነውና 5000 ቲፒዲ የመጀመሪያው የሚያመርተው ሲሚንቶ ፋብሪካ ነበር። 5000 ቲፒዲ ማለት 5000 ቶን ፐር ዴይ ማለት ነው። ትልቁ ነበር። ደርባም እንደዛ ያመርትም፣ ሙገርም እንደዛ ያመርትም፣ ናሽናል ሲሜንት ድሬዳዋ ያለው ምናምን አያመርቱም። ወስ በጣም ሂውጅ የሆነ ፕሮጀክት ምናምን ፍሬሽ ሆነሽ ምናምን ደግሞ ደስ የሚል ኤክስፒሪየንስ ነበረ። በጣም ኢንጆይ ያደረኩት እሱን ራሱ ነው። እንዴት ወደ ቢዝነስስ ገባ? በቃ ከቻይና ተመለስኩኝ። ከቻይና ኮቪድ ጊዜ ቻይና ነበርኩኝ። ከኛ አጠገብ ያለች ሌላ ፕሮቪንስ አለች። ከዛ ነው የተነሳው ውሃን የምትባለው ፕሮቪንስ እና የዛን ጊዜ ከዛ ሁሉም ሲያወቀበት ከዛ የዛን ጊዜ ስለ ሲኒማቶግራፊ ምናምን ነገር ስለ ቪዲዮ ስለ ምናምን ካሜራ ምናምን በጣም እንትን ነበር። ዩቲዩብ ላይ ምናምን ስተዲ ያደርግ ነበር ምናምን። እዛ ደግሞ አፎርደብል ስለሆነ አብዛኛው ጋጀት የሆነ እንትን ነበረኝ፣ ፍላጎቱ ነበረኝ። የሆነ ፕሮዳክሽን ላይን የሆነ ስቱዲዮ ነገር ምናምን ለመክፈት አስብ ነበር። ከዛ እዚህ ስመጣ የተወሰኑ ጊሮች ይዤ መጣሁ፣ የተወሰኑ ካሜራዎች ምናምን ነገር ይዤ መጣሁኝና የሆነ ስቱዲዮ ከፈትኩኝ። ሶፍት ስቱዲዮ ነው ምናምን ነው የሚባለው። ኮቪድ ላይ ወይስ ከኮቪድ በኋላ እዚህ ስመጣ መጀመሪያ ወደዚህ ቢዝነስ አመጣጤን ስነግርሽ። ከዛ የተወሰነ 22 አካባቢ ፌስቲቫል የሚባል ህንጻ አለ። እዛ ተከራይቼ እዚህ ጋር ሌላ ባክግራውንድ አለ፣ እዛ ጋር ሌላ ባክግራውንድ፣ እዚህ ጋር ሌላ ባክግራውንድ ምናምን አለ። ማይኮች አሉ ምናምን። ይሄ ለፖድካስት ኮንተንት ለመስራት ምናምን ማከራየት የሚፈልጉ ሰዎች በሰዓት ማከራየት ቢዝነስ በዛ ሰዓት የመጀመሪያው ነበር። ጀመርኩኝ። ቢሊላ አይነት አከሳሰር ነው የከሰርኩት። ቀርጬ ኤዲት አድርጌ ምን ብዬ ሰጥቼ ማስከፍለው የነበረው በሰዓት 500 ብር ነበረ በዛ ሰዓት የዛሬ 5 አመት። ከዛ ምንም አላዋጣኝም፣ ኢንተረስቱም ጠፋ። የዛን ጊዜ የነበረው ከካሜራ ጋር የነበረኝ ፍቅር ምናምን ጠላሁት። ብሩም ማያዋጣም፣ ፍጋት አይደለም። እነሱ ሊነግሩሽ ይችላሉ እንግዲህ ካሜራማኖች በጣም ይሰለቸው። ኤዲት አድርገሽ ምን ብለሽ ነው ያሰለቸው። ከዛ እዚህ ሰፈር ጓደኞች ነበሩኝ በፊት ቻይና ከመሄዴ በፊት ማቃቸው ምናምን የቅርብ ጓደኞች ነበሩኝ። ከዛ ቲክቶክ ደግሞ ዝም ብዬ ፖስት አደረግ ነበር። አንድ 17000 ፎሎወር ምናምን ነበረችኝ እንደመጣ አካባቢ። ከዛ ግድ የለም ዝም ብለህ ስልክ ፖስት አድርግበት ስልክ ምናምን ያሉ እየጨቀጨቁኝ አንድ ሁለት ልጆች አሉ አስጀመሩኝ እነሱ። ከዛ 13 ፕሮ ማክስ ነው መጀመሪያ የሸጥኩት አስታውሳለሁ በጣም 13 ፕሮ ማክስ ሸጥኩኝና እዛ ፐር ዊክ የምሰራው በአንድ ቀን ምናምን ሰራሁት። እንዴ ነገር ምናምን አልኩኝና ከዛ 100% እርግጠኛ ነኝ ቲክቶክ ላይ ራሱ ብዙ የዛን ሰዓት የጀመርኩት ስልክ መሸጥ እኔ ነኝ ብዬ ነው የማስበው የምር። እና በጣም ብዙ ከስተመር ምናምን ነገር ኮሚኒኬት ያደርገናል። ሪቹ ደግሞ ትልቅ ነው ቲክቶክ በጣም። ከዛ የማይደርስበት የማይገባበት የለም። ከክፍለ ሀገር ይደወላል ከቤት የሌለ ቢዚ ሆንኩኝ እዚህ ከነባሮቹ በላይ። ከዛ በቃ ሙሉ በሙሉ ሁለት እግሬን አስገባሁኝ። ሲንስተን በቃ አልተፋታሁትም። በጣም ተመችቶኝ ነው የምሰራው፣ ደስ ብሎኝ ነው የምሰራው። ከዛ ሱቅ ከፈትኩኝ። ስትረስ የለውም ምናምን ነገር ዩ ጌት ሚት በጣም አሪፍ ሰዎች ትተዋወቂያለሽ። በከስተመር መተው በስራ መተው ምናምን የሶሻል ሚዲያ ኤክስፖዠሩን ብዙ ሰው ያስተዋውቅሻል ምናምን ነገር በቃ ደስ የሚል እንትን እስከዛሬ እየኖርኩኝ ነው። የሆነ ስራ ስትሰራ ሀስል ብዙ ነው። ከዛ ደግሞ ሌላ እንዳትሰራ የሚያደርግ ነገር ይኖራል። ስትረሱ ራሱ በጣም ከባድ ነው። የጭንቅላት ስትረሱ ራሱ ብዙ ነገሮች ደግሞ ብቻ ሆዲፍጀ እንግዲህ ስልክ እንዳልከው ነው በጣም ገበ ያለው ሰው መቀየር ይፈልጋል። አዲስ የሚይዝም ሰው ከፍ ካለ ነው እንጂ ዝቅ ካለ መጀመር አይፈልግም። ስልክ ላይ አንተ በጣም የምትወደው አሁን አይፎን? እኔ 13 ነው የምወደው። ለኔ ቤስት ይባላል። እኔ እንጃ እኔ እንትን ነኝ መሰለኝ አሩን ነው እንደዚህ 13 ምርጥ ነው። አይ ካን አንደርስታንድ ሰው 13 ሲል ምናምን እረዳለሁ። ሲጀመርም ይኸውልሽ ኤክስ 11 12 ምናምን ይልና ልክ 13 እና ከዛ በላይ ነው ኮንተንት ክሬት ለማድረግም ለሚዲያ ፋይሎች ምናምን ነገር እንትን ማኔጅ ለማድረግና ክሬት ለማድረግ ሲኒማቲክ የሚል ካሜራ አቀራረጽ እና ምናምን ነገር ፊቸሩ የመጣው 13 እና ከዛ በላይ ያሉት ላይ ነው። ለኔ ግን እኔ እንጃ አሁን ስላለ ይሁን ምን ይሁን አላውቅም እንትን ፕሮግረሳቸውና ለውጣቸውን ስለማየው አሁን ለኔ 17 በጣም ጸዴ ስልክ ነው የመጨረሻው በሆነ አይደለም። የምር ይለያል። 16 was the best ለኔ last year
አሁን ደግሞ 17 አሪፍ ነው። ሜቢ 18 ሲወጣ ልወደው እችላለሁ። የምር ደግሞ 17 ልልሽ እችላለሁ። ጀስት ቢካዝ ስለሚያዋጣ ምናምን አይደለም ሽያጩ በደንብ ያዋጣል። ለዛ ሳይሆን የምር ፐርፎርማንሳቸው ይለያያል፣ ባትሪ ይለያል። ፖስት ስታረጊው እንጂ ችግር ያለበት አሁን በ13ም ቀረሽ በ17ም ቀረሽ ፖስት ስታረጊ የቪዲዮ ኳሊቲውን ከ4K ወደ 1080p ቀንሰው ነው ሁሉም ሰው ፖስት የሚያደርግብሽ። እንደዛ ሲሆን ለኮንተንቱ ስልክሽ ላይና ካሜራ ምናምን በስነ ስርዓት ለሚያቅሰው 17 በጣም ጸልይ። ዋጋውስ እንዴት ነው? ይቀመሳል? ኧረ ርካሽ ነው፣ በጣም ርካሽ ነው። 260 260 ያ የምር በጣም ርካሽ 260 ሺህ ኤቭሪዴይ ነው የሚሸጠው። ኤቭሪዴይ ስኪፕ አናደርግም ሁሉ የምር አይ ወርዝ ሰው ሀብታም ነው። እኔ ኬት እንደ ፋንዲሻ ምናምን የምትባለው ልጅ እኔ ኬት እንደሚያመጡት አላውቅም። እንደዛ አይደለም። ሰው በጣም ስልክ ይቀያየራል። ግን የሆነ ከአገሪቷ ምናምን ካለችበት ኢኮኖሚካል እንትን ሰው ተቸግሯል ምናምን ከሚባለው ነገር አንፃር በጣም ብዙ ሰው አይፎን አፎርድ ያደርጋል። አይ ቲንክ ለስልክ ሲሆን ሰው ተጋግጦ ምናምን ይከፍላል መሰለኝ። ሂውማኔር እና ስልክ ያዋጣል። ሂውማኔር ይከፍላል። ሂውማኔር እንከፍላለን። ኬትም ተብለው ሂውማኔር እና አይፎን ይከፈልለታል። ይከፈላል። እንግዲህ አንተ በደንብ ነው የምታብራራው ስልክ ስሸጥ። እኔ አሁን በደንብ ስለ ስልክ ማወቅ ስፈልግ በደንብ ነው ሰርች አድርጌ አንተን ነው የማየው። ጀግና ነህ። ይሄ የማይካድ ነው። ለዛም ነው እንግዲህ 2 የቲክቶክ ክሬቲቭ አዋርድም የወሰድከው። በደንብ ነው ቢዝነስ ላይ አንዳንዴ የሆነ ቆንጆ ዕቃ ይዘን እኛ ካላስተዋወቅ ነው ማንም መጥቶ ሊገዛን አይችልም። አንተ ደግሞ በሱ የተሰጠነ እድለኛ ነህ። እድለኛ አምላክ። ጓደኞች የእውነት ነው የመረጡልህ ካንተ ጋር የሚሄድ ስራ ነው። በደንብ ነው በጣም አብራርተንና ቫዝሊን ትለናለህ። እኔ ቫዝሊን ትላቸዋለና ቫዝሊን የሚባሉ ስልኮች የትኞቹ ናቸው? ቫዝሊን አይፎን ያሉኑ ስልኮች በሙሉ ቫዝሊን ናቸው። ለምን መሰለሽ እንደዛ የሚባሉት የሆነ ሰዓት እኔ ራሱ አይደለም ባይ ዘ ዌይ የፈጠርኩት ይሄን ቀልድ። አይፎናችሁን ወደ ሳምሰንግ መቀየር ከፈለጋችሁ ሚል ትሬንድ መጣ ብለው ሌንሱ ላይ ቫዝሊን ለቀልቁትና የሆነ ብዥ ነገር ይላልና እንደዛ አድርጋው ምናምን ትሬንድ ሁሉም ሰው መስራት ጀመረና አይ ጀስት ወንት የሆነ ሰዓት ላይ አስታውሳለሁ በጣም እንትን ነበር እንትን የሚባል ክለብ ሉና የሚባል ክለብ አለ እዚህ ብርሃን ያደሬ ላይና ጆኒ ራጋ ምናምን ፐርፎርም ያደርግ ነበር። ጆኒ ራጋን ለማየት ገብተን ነበርና በጣም ስፔሲፊካሊ ቪዲዮዋን ስለማስታውሳት ሲንስ ዳት ዴይ ነው በቃ ቫዝሊን ቫይራል የሆነችው። ከዛ ጆኒ ራጋ እንደዚህ ፈታ አረገን ሉና ምናምን ቢዝም የሆነ ቪዲዮ ሰራውኝና ምናምን ከዛ ዞር ቢሆነች ልጅ በእንደዚህ አይነት ስልክ ብዥ ያለ ቪዲዮ እንደዚህ ከፍ አድርጋ ትቀርጻለች ኮንሰርቱንና ያው ባለ ቫዝሊኖቹም አሉ ከኛ ጋር እየተዝናኑ ነው አልኩኝ። ከዛ ከስንስተን ባለ ቫዝሊን ሆነ ቀልብ በጣም እኔ ቫዝሊን ይዤ ለርሰው ግን they think እኔ ያመጣሁት ምናምን ግን actually ያመጡት ትሬንድ ነው። ሰርች ብታረጊው how to change your iPhone to Samsung ይልና እላው ላይ እንትን ይታላ ግን ውጪ ነው የተጀመረው። ግን አበሾቹ ምናምን ሰርተውታል፣ በጣም ብዙ ሰርተውታል። ከዛ ይሄ ቫዝሊናም የሚለው ነው በቃ እኔ ያልኩት እንጂ ሌላ ነገር ምንም። እንግዲህ በደንብ ስልክም ትቀይራለህ። አሁን እኔ ኤክስቼንጅ ታረጋለህ እና አሁን እኔ 16 ነው። ስንት ነው ኤክስቼንጅ ባረጋ ወደ አይፎን 17? ይሄ ለተመልካቾቻችን ነው ወይስ የምር እየጠየቅሽኝ ነው? ለተመልካቾቻችን ለኔማ ተከስልኛል። ከ16 ወደ 17 እስከ ስንት ያስጨምርሻል መሰለሽ? 80 90 አዎ 60 70 ይቀራረባል። 80 90 አለ። አሁን እዚሁ ላስመጣልሽ ይችላል። ኦሬንጁ ነው ግን ያለው። አይ እንዴ ቆይ እንጂ 1000 ስልካለ አግብተሻል? ኢንጌጅመንት ነው ኢንጌጅድ ነው። ገና ሰርግ አለኝ ትመጣለህ? እስቲ ቀለበቱ ይቅርታ እንዴ በጣም ነው የሚያምረው። አይሰ እኔ ደግሞ አሁን በቅርብ ስለገዛው አቋራጭ ጎበዝ ነው። ያንቺ እንትን የለውም ኢንት የለውም ትንሽ ኖሯል። አይሰጥ አለ በደንብ ነው እንጂ አንቺ ፎቶ አሳይተሽዋል ምናምን ይሄ አያምርም ምናምን እያልሽ እዚህ ጋር ግሊተር ምናምን እኛም ጋር ተደርገናል። ለዛ እኮ
አንተም እንግዲህ በቅርብ ኢንጌጅ አድርገሃል። እንዴት ነው አሪፍ ነው። ፕሮሰስ እንዴት ነው? ፕሮሰሱ ማለት እኔ እንጃ አሁን እንዴት ነው ሽምግልና፣ ከዛ አሁን በቅርብ ደግሞ ሰርግ አለኝ። ሽምግልና አለ። አዎ አይቀርም ሽምግልና። ሰርግ ምን ደግስ አይመስለኝም፣ መደገስ አልፈልግም ካለው ኤክስፔሪንስ አንፃር ሰርጋውን በጣም ከባድ ሆኗል። ምን ያህል ጊዜ ሆናችሁ እናንተ? እኛ በምን በአጠቃላይ ኢንጌጅድ እስክትሆኑ ድረስ 4 አመት። አሪፍ። እኛ ፈጠን አድርገናል። ስንት አመት ነበር? 2 አመት። በ2 አመት በ2 አመት ኢንጌጅድ ሆነ። አሁን እንግዲህ ከተወሰነ ወራቶች በኋላ ምናምን ሼባ እንልካለን ብለናል። ከዛ በቃ እንዴት ተዋወቃችሁ? በጣም ቆንጆ ናት። በጣም ቆንጆ ነች። አንዳንዴ በጣም ቆንጆነት ጥሩ አይደለም። ለምን? በቃ ታላ ሁሉም እና እንደዚህ ያረጋግጥ ሽፍና አትዩብ በጣም መነጋገሪያ ነበር። በነገራችን ላይ ያንተ እኮ ከሰርግ አይተናነስም። አይ ሰርግ አንደግስም፣ ለዛ ነው። ሽምግልናውም እንደዛው ነው የሚሆነው። ትንሽ እንግዲህ ፏፏ እናደርገዋለን ብለናል። ሰርግ አንደግስማ። ከዛ ወዲያው ልጅ መውለድ ነው። አንቆይም። በጣም እንግዲህ መነጋገሪያ ሆኖ ነበረ። ሶፊ እንዴ እኔ እንደውም ካንተ ላይ አይደለም ያየሁት ከሌላ ሰው ላይ ነው ያየሁት። ያንተ ብዙ ሰው ነው ፖስት ያደረገው። ጓደኞቼን ፖስት አድርገውታል ምናምን ብዙ ሰው ነው ፖስት ያደረገው። እንዴት ተዋወቃችሁ? ተዋወቀን የሆነ ፕሮግራም ላይ የሆነ ሬድ ካፕ የሚባል ፕሮግራም ነበረ። እዛ ተቀምጠን ነበረ። ከዛ በቃ ስንታይ ነበረና እኔ መጀመሪያ ላይ she's way out of my league ብዬ ነበረ። ተበዛብኛለች መቼም ዞር ብላ አትተኝም ምናምን ብዬ ነበር። ከዛ ስሞክር ፊት ሰጠችኝ። ተመችቷል ነበር። ፊት ሰጠችኝ። ከዛ በቃ ሰንስተን 100% ነው በቃ እስከ መጨረሻው የሄድንበት። especially በኔ ሳይድ አይ በሷም ሳይድ እንዴ በኔ ሳይድ ብዬ እሷ እንዳላጠላ እስከ መጨረሻው ነው በቃ ቼስ ያደረኩት። በጣም ደስተኛ ሆኜ ነው የፈለኩት ሪሌሽንሺፕ ነው። በጣም ሰላም ትሰጠኛለች። ቀሽት ነች። ይሄ በጣም ከብዙ ነገር አንግል ነው ነገሮችን የምታየው። አንዳንድ የምትመክረኝ ምክር ያስደነግጠኛል። የምስታቸው መሳቶች እኔም ማላያቸውን ታያለች ምናምን። በጣም የሚገርም ኳሊቲ ነው ያላት። በጣም ያው ኩክ አታረግም። እሱን ትይዋለሁ እኔ ራሴ ስለማረጋ። አንተ ነው የምታበስልላት? ኧረ ይበረታታል። ኦል ዘ ታይም የምር ቀን ስኪፕ አላረግም። ትላንት ውጪ ነው የበላነው። ከትላንት ወዲያ ማለት ነው የሰራው። አንተ ሰርተህ እንግዲህ ጾም ላይ ነው ያለነው። የጾም ምግብ ትሰራለህ? እኔ እንደውም ስቴክ ብቻ የምሰራ ነበር። ኧረ ምን ሆነሻል? በደንብ ነው የምሰራው። ምስር ወጥ ምስር ትሰራለህ? አይ ሁሉም እሰራለሁ። ኖርማሊ ምስር ትሰራለህ? እንዲያው ምስር ዶሮ ለባል የምሰራው ምን ዶሮም እሰራለሁ። ያው ማይነስ ለመገንጠል ምናምን የተገነጣጠለ መገንጠል ባይሆን ተቆሌቱ ምናምን ያበሻ ዶሮ ሰዓት አሽተን ምናምን ያበሻ ዶሮ ሎ ኤንድ ስሎ ሂቱን ዝቅ አድርገን የምር በጣም ጸዲ ዶሮ እንሰራለን። እንደ ስልክ እንግዲህ ስልክ ስትገልጽ እያልኩ ነበረ። አብራርተህ ነው የምትናገረው ሙሉ ነገር። ምግብ ላይ እንደዛ ነው እሱ። ይኸውልሽ ከቻይና ጀምሮ የቤት ሰራተኛ የለም፣ አጋዥ ይቅርታ፣ እንትን የለም፣ ክሊነር የለም፣ ምን የለም። ኩክ የምታደርጊው ኤቭሪቲንግ ራስሽ ነሽ። ገባሽ? ሶ ላይክ በቃ የሆነ ሰዓት መልመድ ግዴታሽ ነው። ከዛ ላይክ ከሰራሽ አይቀር ደግሞ በቃ መጣፈጥ አለበት። ገባሽ? ከዛ በቃ መዳፈር ነው አብዛኛው ምግብ መዳፈር ነው። ከዛ ከተወሰነ ጊዜ በኋላ በሽታና በታይሚንግ ምናምን በቃልሽ ታውቂዋለሽ። ኤቭሪቲንግ ፈታ ብዬ ነው የምሰራው። ስጋን ትጠበብበታለህ? ወይኔ እኔ ደግሞ ስጋ ወዳለሁ። እንዴት እንደምትጠበብበት በጣም ደስ ቢለኝ። ዩቲዩብ ነው ባይ ዘ ዌይ፣ እሱን ከዩቲዩብ ነው አብዛኛውን ነገር የተማርኩት። መክፈት ፈልግ ነበረ። ከዛ ቻኖሊ ካርኒቮሮች ከፈቱ እሱን ስሞክ ሃውስ። እኔ አንተ ነበር የመሰለኝ ስታስታውቅ። ኤቭሪባዲ ታውት የኔ መስሎት ነበር ኤቭሪባዲ። ከዛ ቻኖሊዎች ከፈቱ። በጣም ምርጥ ሰዎች ናቸው ምናምን። ከነሱ ጋር ራሱ ብዙ ስራ ሰርተናል። ከዛ ያው እንግዲህ ሰው እንዲቀምሰውም እንግዲህ ኢንካሬጅ እናደርጋለን። እሱ አይ እንቀምሰዋለን። እኔ ግን በቃ ሙሉ ለሙሉ ጓደኞቼም እኔም የመሰለን ያንተ ነበረ መጀመሪያ። በቃ ቻኖሊ ይሆናል ብለን አልገምትም። ቻኖሊ ሁሉም ሰው ከዛ በፊት ስሞክ ሳረክ ስለነበረ እነሱም እኔ ፕሮሞት እንዳደረግ የፈለጉት ለዛ ነው። ገባሽ? ቢዝነሱን ከመጀመራቸው በፊት
ሶሻል ሚዲያ ላይ ኢንጌጅመንት አለው ደግሞ ለምን እንደሆነ አላውቅም። ኩኪንግ ሲሆን በጣም ብዙ ሰው ያዋል። ሰው በጣም ይወሰወሳል መስራት አይፈልግም። ይወሰወሳል። ሰው ብሎ ነው የሚወሰወሰው። አንድ ነገር አይሰሩም። እግዚአብሔር እንደዚህ ሰርቼ ሞክሬ እንዲሆነልኝ ብሎ ያለኝ ሰው እንኳን የለም። በእርግጥ ያሰለቻል። እኔ የምሰራው 15 ሰዓት 16 ሰዓት ምናምን ይፈጃል። ከቤት አትወጣም ነው ያን ሁሉ ሰዓት? ዊኬንድ ላይ ምናምን አሁን ለምሳሌ ማለት ነው ማታ አስጀምርና ከዛም በኋላ ኳስ ምናምን በጣም ያለው የማንቼ ደጋፊ ነኝ በዚህ ከዛ ዊኬንድ ላይ ከኳስ ጋር ምናምን በጣም አሪፍ ሆቢ ነው። አልባሌ ቦታ ከመዋል እና እሱን ኢንጆይ ያደርጋለሁ። በቃ ቼክ እያደረግሽ ቴምፕሬቸር ምናምን ፍላክቹዌሽን ስላለው ምናምን ማኑዋል ስለሆነ ደግሞ እንትኗ ማንቆርቆሪያ ነገር ነው። ኬትል ነው የምትባለው እቺ እንትኗ ምንድን ነው ስሙ? ስሞከሩ ግሪዱ ማለት ነው። ቴርሞሜትር አላት ምናምን የስጋው ኢንተርናል ቴምፕሬቸር አለ ምናምን ኤር ፍሎ ስትጨምሪለት ሙቀት ይጨምራል ምናምን የሆነ ብቻ አላት። ደስ የምትል እንትን አላት። እሷን እየተከታተልሽ አሪፍ መደበሪያ ነች። ከዛ ሪዋርዱ በጣም ብዙ ሰው ይጠይቀኛል። በዚህ አጋጣሚ ልንገራቸው እኔ እቃውን የገዛሁት እቃውን ፈልገው ነበረ፣ ግን ራሱ ካልሆነ ቴርሞሜትር ለው ላይ ያለው ምናምን ካልሆነ አይሆንም። እዚህ ይቅርታ ይደረግልኝና እዚህ ሀገር የሚሰሩ ሰዎች ምናምን አሉ፣ ግን ከሰል ኮንሰምፕሽኑ በጣም ከፍ ይላል፣ ወይም ደግሞ ቴምፕሬቸር ሬጉሌት ማድረግ አትችይም፣ ወይ በጣም ይሰቀልብሻል ሰደንሊ ወይም በጣም ይወርዳል ምናምን። ይሄንን ደግሞ በጣም ኮንስታንትሊ አንድ አይነት ቴምፕሬቸር መስጠት ስላለብሽ ይበላሽብሻል ስጋው። በመሀል ልትተኝ ትችያለሽ አጀስት አድርገሽ ምናምን፣ ነገ ስትነሺ ገንትሮ ምናምን ታገኛለሽ ስጋው ምናምን። ስለዚህ ከውጭ የሚመጣው ሞር አድቫይዘብል ነው። እኔ ግን የገዛሁት እንደ ድል ሆኖ ይሄ ቴሌግራም ግሩፖች ምናምን ነገር አሉ አይደል እንትን የሚሉ የሆነ ሰዓት ትራምፕ ምናምን ፕሬዚዳንት ሆኖ ሲመረጥ ኢሎን ማስክ እርዳታ ድርጅቶችን ዩኤስኤድ ምናምን በሙሉ ዘጋ። ታስታውሻለሽ? ከዛ ነጭ ከዚህ ሀገር ሲወጣ እቃቸውን ሲሸጡ ከሆነ ፈረንጅ ገዛሁት እና 35,000 ብር ምናምን ነው የገዛሁት እና ደግሞ ኦልሞስት አዲስ እና እንደዚህ ነው ያገኘሁት። በጣም ስናት ኢዚ ለማግኘት ከተገኘ ግን በጣም ጸደይ መደበሪያ ነው። አሪፍ መደበሪያ ነው። ወንዶች መስራት አይፈልጉም። ወንድ እኮ ነው የሚሰራው። ባይ ዘ ዌይ ቲክቶክ ላይ ገብተሽ ብታይ ማለት ነው ግሪል የሚያደርግ በሙሉ ውጭ ሀገር ያለው ወንድ ነው። ግሪሊንግስ የወንድ ስራ ነው። ጠንከርም ስለሚል አረ ጉልበት ያስፈልገው። ትሰሪያለሽ አንቺ? እኔ ሲጀምር ምግብ መስራት ተወዳለሁ። መብላት የሚወድ ሰው መስራት አለበት። እንግዲህ ስለ ስልክ ቤት የመጣ ነው ዋናው ነገር የተሸለምክበት አይስቶር ባይ ሶፊ በጣም ፌመስ ነው። ሱቅህን በጣም ያምራል። ቴንክ ዩ ሶ ማች። ምን የምትለን አለ? ሱቅ ላይ ምን ይገኛል? አሁን እዚህ ጋር እያየሁት ያለው ብዙ ነገር ነው። ፕሌይስቴሽኖች አሉ። አሁን አክቹሊ ክረምት ስለሆነ ፕሌይስቴሽን አሁን በጣም እንትን ብሏል። በጣም ብዙ ሰው ስለሚወስድ ምናምን አሁን አክቹሊ የለም ብዙ፣ ግን አለ ፎር ዘ ራይት ፕራይስ ተፋልጠንም ቢሆን እናመጣለን። ከዛ ስልኮች ነው ሜንሊ በጣም ብዙ ያለው ስልክ ነው እዚህ እንደምታያቸው። ከስልክ ውጪ ኤርፓዶች አሉ፣ ፓወር ባንኮች አሉ። ቦሌ ላሚር ህንጻ ፈርስት ፍሎር ላይ ቢመጡ ኤኒ ታይም ያገኙናል። ቲክቶክ ላይ አይስቶር ባይ ሶፊ ብለው ሰርች ቢያደርጉ ባዮ ላይ ስልክ አለ። ኢንስታግራም ላይም the same way ከስር ታደርጊልኛለሽ? ከስር አለ እንግዲህ ኢንስታግራም እና ቲክቶክ ዩዘር ኔማችን በዛ ኮሚኒኬት ማድረግ ይችላሉ። ቆንጆ ፕራይስ ከቆንጆ ስልክ ጋር እንሰጣለን። መልካም ምሳ እንዴት ነው? ልቀቅብሽ ጋብዝሽ? የጾም ምሳ እንበላለን እንግዲህ። ከዛ እንግዲህ ትንሽ የሚቀሩን ነገሮች ይኖራሉ። ለምሳሌ የምንጫወታቸው ጨዋታዎች ምሳ እየበላን ልታናዝዥኝ ነው? ምንም እንዳታስቢ። ስለ ፖድካስት ትንሽ ታወራናለህ። ስለዚህ የት ነው የምትለቅብኝ? እዚሁ አካባቢ ነው። ነጋዴም አይደለም። ቶሎ ከስተመር እንዳያመልጠን እንንቀሳቀስ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሜን። እንግዲህ እዚህ ቅርባችን ያለው እንጀራ ምናምን አልሰጥሽማ? አካባቢያችን ያለው ምርጡ ምሳ ቤት ምሳ የምንበላበት ቤት ይሄ ነው። እንግዲህ እዚህ ነው ሁሌ ምሳ የምንበላው። የጾም ሲሆን ደግሞ በቃ ማስተርፒስ
እንብላ ብለናል እንግዲህ። አቤት አቀሳሰርከኝ። እኔ ዝም ብዬ ነው የጎረስኩት። እንዲህ ነች ባቦቻችሁ ጋር ደስ ይላል። እሷ እንዲህ ነች። ሰብስክራይበር ብቻ ግን ኧረ ውለታ በዛብኝ። በቃ ስልኬን ቀየርኩ። እውነት ነው። ቤተየሽን ሰብስክራይብ አድርጉ። ብዙ የኔ እንግዳዎች ይቀርባሉ። እንደ ሶፊ ተምሳሌት የሚሆኑ ጠንካራ ወጣቶች ዋጋው እንዲቀንስ ኤክስቼንጅ ካለሽ በኋላ አንተ ምን አሪፍ ነው። ድጋሜ በቀርጽ በጣም ቆንጆ ነው። እንዴት ነው? አሪፍ ነው። በጣም አሪፍ ነው። ምግብ መስራት ነው መብላትም ትወዳለህ? ሆቴል ታውቂያለሽ? ገብቼ አላውቅም። ኬኛ ሆቴል ይባላል። በጣም ቆንጆ ነው። ኦሮምኛ ነው። ኬኛ ማለት ነው። ታውቂያለሽ? ኬኛ የኛ ልክ ነኝ አይደል? የኛ ማለት ነው። የኔ ነው የኛ ነው። ኬኛ አሁን ነው ብቻ የኔ ወይ የኛ ወይ የኔ እንደዚህ ነገር ነው። ኮሜንት ሴክሽን ላይ አስቀምጡልኝ። ሶፊ መስራት ትችላለህ። መብላት ላይስ እንዴት ነው? እንጋዩሽ ነው ግን ስታመም ነው የማቆመው ምግብ ላይ። በጣም ያንተ ምርጡ ምግብ ምንድን ነው? ስቴክ ስሞክድ ስጋ አይደለም፣ ብሪስኬት ምናምን አይደለም። ስቴክ አንተ የምትሰራው ጾም ያዣ የሰራው ቪዲዮ ታስገቢላችሁ? አስገባላችሁ። ጾም ሽሮን እያኘክን ሽሮን እያኘክሽ ላሳይሽ። አስገቢላችኋለሁ። አስገባላችኋለሁ። ማስታወቂያ ያየሽው የእንትን ማስታወቂያ ፖስት አድርገዋል። አልታይ ሲለኝ ፖስት አድርገዋል። ፖስት አድርጌው ነበረ ግን አንስቼዋለሁ። ድጋሚ ያደርገዋለሁ። ለኔ ትልክልኛለህ። አልታይ ብሎኝ ነው የሚፈልጉትን ካስተመርሽን አንደርስታንድ ማድረግ አለብሽ። ላፕቶፕ ለመሸጥ ነው ይሁላ መከራ። በጣም ይለያል። ምን ላሳይሽ ነበር? ስቴኩ ነው አይደለ? ሰርች ያደርጋል እኮ አክቹሊ ፎቶ ሰርች እንደሚያደርግ ታውቂያለሽ? አረ ሶፊታ ቅድም 1000 ብለኛል። ቴሌ ብር ልትነግረኝ ነው? ይኸውልሽ እንደዚህ ነው የሚሰራው። ይሄ ገና ግሪል እየተደረገ ነው። ቻርኮል ግሪል ሲሆን የከሰል ግሪል ሲሆን ቴስቱም ይለያል። ይሄ ቪው ነው። ማታ ላይ እንደዚህ ቁጭ ብዬልሽ ስቴካችን ግሪል እናደርጋለን። ከዋይፍ ጋር እዚህ ጋር ፊልም የምናያለን። ይሄ ስቴክ ግሪላችን ለስንት ሰዓት ነው ኩክ እንዲደረገው ነው? ይሄኛው ኖርማል ነው። ይሄ ኖርማል ነው። 4 ደቂቃ 5 ደቂቃ ኢች ሳይድ በቃ ቆንጆ ነገር ይወጣዋል። ገባ ወጣ ነገር። ለምንድን ነው አብዛኛው ሰው የማያበስለው ግን ወንድ ሲሆን? እንግዲህ እንደኛ የሴት ስራ ምን ከፋፍለናቸው አይደለ? የሆነ ግብዳ እንትን ስታይ ራሱ በሴት አጣር ነው ሰውነትሽ ያምራል እኮ አይባልም። አንቺ እንደ ወንድ ነው ሰውነትሽ ምናምን ነው የምንለው እና የወንድና የሴት እንትኖችን ሚናታ ሮላችን ተቀይሯል። እንግዲህ ሶፊ ብዙ ጊዜ እኔ ከጓደኞች ጋር ነው ማይ በጣም የጓደኝነት ፍቅር የታደልክ ነህ። የተከበብክ ነህ። ስለ ጓደኝነት ምን ታስባለህ? ጓደኝነት የብዙ ጥሩ ነገሮች መነሻ ኦሪጂን ነው ብዬ ነው የማስበው። ሆነስትሊ ስፒኪንግ ጓደኛ አመራረጥ ላይ ጎበዝ ከሆንሽ ያው ይዞሽም ገደል የሚገባ ጓደኛ ስላለ ማለት ነው በዚህ አጋጣሚ እና የብዙ ነገሮች ጥሩ ነገሮች መነሻ ጓደኛ ነው። ሰፖርት መደራረግ አለ፣ አንደርስታንድ መደራረግ አለ። በብዙ ነገር ያው ከፋሚሊ ቀጥሎ ጓደኛ እንደ ፋሚሊ የሚሆኑ ጓደኞች አሉና ጓደኛ የብዙ ጥሩ ነገሮች መነሻ ነው። እኔ ያለ ጓደኛ አይ ዶንት ቲንክ መኖር የምችል አይመስለኝም። ቅድም እንደነገርኩሽ ቻይናማ አንድ የሚከብድ የነበረው ነገር ምንድነው? የጓደኛ ሰርክልሽ እንደለመድሽው ሀገርሽ ላይ እንደለመድሽው አይደለም ያለው። ኮሚዩኒኬሽን እንደለመድሽው አይደለም። የተወሰነ ዲስታንስ አለ። ስራም በመሀል ይከፋፍልሻል ምናምን ነገር ገባሽ። ከዛ ውጪ ግን ጓደኛ ብለስ አይፎንም ስላለኝ ነው መሰለኝ ይመጣል ስለምሰጥ ያሽቃብጣል። እንግዲህ ምንድነው አሁን አንዳንድ ሰው በጓደኛ እንዲት ሁኜ ይላል። አንዳንድ ሰው ደግሞ ጓደኝነት እኮ አንዱ መሰረት ነው ለኛ ለመቆም ይላል። አንዳንዴ ደግሞ ብዙ ሰው በጓደኝነት ሲያለቅስ እናያለን። ለምንድን ነው የሚመስለው ይሄኛው አሁን በጓደኝነት ክፍልፍል ያለ ነገር የሚታሰበው? አይ ቲንክ አመራረጥ ላይ ነው ገባሽ። ላይክ ጥሩ ሰው እንዳለ ሁላ መጥፎ ሰውም አለ፣ መጥፎ ሰው እንዳለም ጥሩ አለ፣ ቫይስ ቨርሳ እና ጓደኛ ስትመርጪ በአንድ ጊዜ ሁሉ ነገርሽን አሳልፈሽ መስጠት ነገር ላይ ፎከስድ ስትሆኚ ገና ከዛ ሰው ጋር እንደተዋወቅሽ የፈጠነ ጓደኝነት አለ አይደል?
በአንድ ጊዜ ፐርሰናል ስፔስሽን ኢንቬድ ማስደረግ በአንድ ጊዜ ቤትሽ ማምጣት ሚስጥርሽን ማካፈል ምናምን ነገር ዋጋ ያስከፍልሻል። አሁን ቅድም እንዳልሽኝ ማለት ነው ገባሽ? ግን ግራጁዋሊ ቀስ እያለ ትረስት ቢልድ አይደል የሚደረገው። እመኚኝ ብለሽ አንቺ ዝም ብለሽ ማታምኚኝም። እምነት ዝም ብሎ የሚሰጥ ነገር አይደለም። ቀስ እያልሽ ግራጁዋሊ ነው ቀስ እየተባለ የሚገነባ ነገር ነው እምነት እና ያ እምነት ዴቨሎፕ ስታረጊ ደካማ ጎንሽንም ጥሩ ጎንሽንም ጓደኛሽ ሲያቅ በደካማ ጎንሽ ይጠቅምሻል ታስታኪ በደካማ ጎንሽ ብታስቀይሚው ይረዳሻል ወይ ትረዳሻለች ምናምን ገባሽ? ከነዚህ ነገሮች አስፔክት አመራረጥ ላይ ነው ብዙ ሰው እንትን የሚለው ካለ በለዛ ደግሞ ገና ይሄ ያላ ዲስታንሱን በአንድ ጊዜ ጥበብ አድርገሽው ምናምን ቤስቲ ምናምን ሳትሆኚ ሬድ ፍላጎች ስታይ አንካምፎርታብል የሆንሽበትን ነገር ስታይ ሳትጣይ ዲስታንስሽን አስፍተሽ ሰላማዊ ኑሮ መኖር ትችያለሽ። ገባሽ? ከነዛ ነገሮች አንፃር ሰው አብዛኛው ሰው ጥሩ ፍሬንድሺፕ ውስጥ ነው ያለው ብዬ ነው የማስበው። ያው እነዛ የሚያጋጥሟቸው ሰዎች ደግሞ ሜንሊ የማስበው ነው በዛ አይነት መንገድ ነው። እየበላ ጥስጥስ አደረኩ አይደል? ኧረ ደስ ብሎኝ ነው የማወራው። እኔ እኮ ሳብራራ እኮ ከልብ እኮ ነው። ከልብ ነው። እንግዲህ ሶፊ ይሄ ሁሉ መነሻው ስንኖር የሆነ የህይወታችን ግብ ሲኖረን አይደለ? ግቡን የምንመታ የፈለጋ ተጫዋች ብንሆን ምናምን ደግሞ የማናልፋቸው ባውንደሪዎች ይኖራሉ። የህይወታችን ደግሞ ግብ ይኖራል። ያንተ የህይወት ግብ ምንድነው? እና ደግሞ አቺቭ ያደረከው? እኔ ግቤን ልንገርሽና ከዛም በኋላ ስለ አቺቭመንቱ አንቺ ወስኝ። እኔ እንትን ነኝ። ምን አይነት ሰው መሰልኩሽ? በጣም የተለያየ አይነት ሰው አለ። ስራ ላይም እዚህ የምናያቸው አሉ። ፐርሰናል ላይፍ ላይ የምናውቃቸው ሰዎች ይኖራሉ ምናምን። አንዳንድ ሰው አይ ትክክል አይደለም ይለኛል። ለኔ ደግሞ ኖርማል አይደለም ይሄ እና የሆነ ቱ ሳም ኤክስቴንት የሆነ ነገር አቺቭ ታደርጊና ፋይናንሻሊ ስቴብል መሆን ትልቅ ነገር ነው። ከዛም በኋላ ትልቁ ፍላጎቴ በህይወትና አቺቭ ማድረግ የምፈልገው ደስተኛ መሆን። አይ ዋና ቢ ሪላክስድ። ጭንቅላቴ ፒውር እንደሆነ እፈልጋለሁ። መጨናነቅ አልፈልግም። በብር ላይ ብር ምናምን የማይጠግቡ ሰዎች አሉ። ገባሽ? ያንን ቼስ ሲያደርጉ ብቻ የሚኖሩ አሉ። እኔ የቀን ዕቁቤን ከሰራው ደህና ዋሉ ብዬ ነው የምወጣው ከሱቅ። ገባሽ? እንደ ስንፍና ሊታይብኝ ይችላል። ብዙ ሰው እንደዛ ሊያስብ ይችላል። ግን ሱቅ የሚያስደስተኝ ነገር ካለ እቆያለሁ። ሌላ ቦታ የሚያስደስተኝ ነገር አለ ብዬ ካሰብኩኝ ደግሞ እዛ እሄዳለሁ። I just want to be happy in life። በቃ ህይወት ላይ ደስተኛ ሆኜ መኖር ነው የምፈልገው እስከ መጨረሻው። ፋይናንሻል ስቴቢሊቲ እና ለፋይናንሻል ስቴቢሊቲ መስራት እንዳለብኝ አውቃለሁ። እንደዛም ደግሞ የሰራሁኝ ነው። ከዛ ውጪ ግን እኔ ትልቁ ሰክሰስ አቺቭ አረኩኝ የምለው አይምሮዬ ሰላም አግኝቶ እረፍት ሳገኝና ደስተኛ ሰው ነው። ትልቅ ነው። አቺቭ አላረኩኝ ደስተኛ አልመስልም። በጣም እንዴ ይታያል እኮ ፊት ላይ እመቤቴ ፊት ላይ ያስታውቃል። እኔ ደስተኛ መሆን ነው የምፈልገው። I just want to be relaxed። በቃ መጨናነቅ አልፈልግም። አለቃ አልፈልግም። ህይወቴ ላይ የሚያስበረግገኝ ሰው አልፈልግም። ቅድም እንደነገርኩሽ አንዳንድ መስሪያ ቤቶች የተጣመመ ሰው አጋጥሞኝ ያውቃል። በደንብ አሁን እንደዚህ አይነት ነገር የለብኝም። ገባሽ? ከዛ ያንን አንደርስታንድ ሰላም ማድረግ ደግሞ ከልጆቼ ጋር ያለኝን ኮሚኒኬሽን አሁን እንዳጋጣሚ እየቀረጽን ስለሆነ ስላላየሽ እንጂ በጣም እንግዲህ ያዩት ከሆነ በዚህ አጋጣሚ አሪፍ ኮሜንት ማድረጋቸው አይቀርም። በማይታወቅ አካውንት ውስጥ ንገሩኝ። በጣም አሪፍ ኮሚኒኬሽን አለን። አሪፍ ሆኖ ነው የሚሰሩት። ሙድ እየያዙብኝ እየተቀላለድን፣ ሲሪየስ ሲሆን ሲሪየስ ነው፣ ስራ ሲሆን ስራ ነው። ያቺን ብቻ ፓርት ለይተን ምንም ነገር ለመጠየቅ ወደ ኋላ እንዳይሉ ምናምን ነገር አድርጌ ነው የምንሰራው። የሆነ አሪፍ ኢንቫይሮንመንት ክሬት አድርጌያለሁ ብዬ አስባለሁ። ሶፊን ከ5 ዓመት በኋላ ምን ላይ የምናገኘው ይመስልሃል? እመጣለሁ ከ5 ዓመት በኋላ ከ5 ዓመት በኋላ የ4 ዓመት ልጅ ይዤ የ4 ዓመት 9 ወር ይጠጋጣለሽ። የማንቺን ማሊያ አስለብሽው ምናምን ቀብረር እያለን ታገኝናለሽ ቦሌ ላይ። እሱ ነው ዋናው ትልቁ ዓላማዬ እሱ። ሌላኛውስ? ከዛ ውጪ ኦኬ እንደው የሆነ ያለው ነገር ምናምን ነገር ታይቶ እንትን ካልሆነ ከዚህ ሀገር የመውጣት እቅድም አለኝ። ሰስቴይነብል እና የሆነ የተረጋጋ ህይወት እንግዲህ ሀገራችንን ሰላም ያድርግልን። እንደዛ እንትን ማይል ከሆነ ወደፊት የተረጋጋ ህይወት እንዲኖረኝ ልጆቼን ውጪ ባስተምር ደስ ይለኛል።
መልካም። ከዛ ውጪ ግን ያው መውለድ ነው ዋናው። መውለድ እኔ እኮ ቀን እያሰብኩኝ ነው። ሽምግልናውን ነግረኸኛል። ለክርስትና 4 አመት የሽምግልናው ቀን ነው የምናረግዘው። የምታረግዘው ሽማግሌው ከቤቷ ሳይወጡ አፈባል ሳልባል ቀብዳ ሲዘለውን ዳውንት ይላል። እንግዲህ ሶፊ ብዙ አውርተናል። ሌላ ጊዜም እንደምንገናኝ አምናለሁ። ምናልባት ደግሞ ዩቲዩብ ይሁን እንግዳ ልሆን እችላለሁ። ሰፈር ነን። እዳለብሽ እኮ እዳለብሽ ቀብዳ ሲይዛለሁ። በዛኛው ሰብስክራይበሮች ደግሞ ይመጣሉ። ኦፍ ኮርስ በቅርብ ትጀምራለህ ብዬ አስባለሁ። እንደ አዲስ አስተካክለ ነው እንግዲህ በለፋንበት እንግዲህ መናው ነው። እንደ አዲስ ደግሞ በጣም ተወዶልህ ነበረ። አዎ ጥሩ ኢንጌጅመንት ነበረው። ያው ሞኔታይዝ ካልተደረገ ደግሞ ያው ገባሽ ሰፖርት ማድረግ አለበት። ኤክስፔንስ ስላለው ያው ዩቲዩብ የሚሰራ ሰው እንግዲህ ያውቃል በደንብ ያየነው ነው በትንሽ ጊዜ እና እንትን ያስፈልገዋል ላይክ ራሱን መቻል አለበት በገንዘብ ደረጃ። የኔ ችግሩ አሜሪካን ሀገር ነበር አካውንት ክሬት የተደረገው። ከዛ ሎኬሽን ቀየርንና ደግሞ እዚህ ሞኔታይዝ የሚደረግበትን አድሴንስ አካውንት አድሬስ ስናስገባ የኢትዮጵያውን ስናስገባ በቃ ሁለት ቦታ እንደዚህ ሺፍት ሲያደርግ ምናምን ዲሴብል አደረገው። ራሱ ፋይናንሻሊ ሰፖርት የማያደርግ ከሆነ ደግሞ ወጪ ነው የሚሆንብኝ። ወደ 9 ኤፒሶድ ምናምን ሰርተናል። አሪፍ ኤክስፒሪየንስ ነበር። ኢንጆይ ያደረገው ነበር ነው የሚሰራው። እንግዲህ ከጊዜር ጋር ደግሞ እንደ አዲስ በአዲስ አካውንት ምናምን ያንቺም ሰብስክራይበሮች ያግዙናል። አረ ያግዟል። እኔም ገና እየጀመርኩ ነው፣ ግን በደንብ አንተም ደገፍ ታደርገኛለህ። እኔ እንደጋገፋለን። ለፎቶ ፍሬም ነው እንደዚህ ተደጋጋ። በጣም ደስ ብሎኛል የእውነት በርቀት አግኝተው እንዲስታዩ ደግሞ እንዴ ተመሳሳይ ነው የሚባል ሰው ነህና ለሰጠን ጊዜ በጣም ያበረ ኮምፕሊመንት ነው ወይ ደግሞ ያው ያልሽ ደስ የሚል የእውነት እንግዲህ በእኔ ስራ ብዙ ነገር እናያለንና ስክሪን ላይ ያለው ሶፊ በአካልም ነው። እኔ ምስክርነት ሰጥቼልሃለሁ። በጣም እናመሰግናለን ሶፊ ጊዜህን ስለሰጠህን። የስራ ጊዜ ነው። ለሰጠኝ ጊዜ አመሰግናለሁ። ቀረ የምትለው ነገር ካለ ግን እባክህ። ምንም ሰብስክራይብ አድርጉ። ምንድነው የምትጠብቁ? እስከዚህ ሰዓት አይታችሁ ሰብስክራይብ አታረጉም? ምን በጣም አመሰግናለሁ ሶፊ። የተወደዳችሁ ተመልካቾቼ የመጀመሪያው የኔ እንግዳችን ሶፊ ጋር ነበር ቆይታ ያደረግነው። በሌላ የኔ እንግዳ እንመለሳለን። ቤተየሽን ሰብስክራይብ እያደረጋችሁ ጠብቁን። እናመሰግናለን።